የስደተኛዋ እናት ደብዳቤ። ልጄ፣ ይህን አንድ ቃል ብቻ በአፌ ስናገር በልቤ ውስጥ ምን ያህል ማዕበል እንደሚነሳ፣ ውስጤ ምን ያህል እንደሚናወጥ የሚያውቅልኝ የለም። አንዳንድ ሰዎች ስደት ማለት የተሻለ ኑሮ ፍለጋ፣ ገንዘብ ለማግኘትና ሀብት ለማፍራት ብቻ የሚደረግ ተራ የጉዞ መስመር ይመስላቸዋል። ስደተኛዋ እናት ግን ስደትን የምታየው በሌላ መራራ መነጽር ነው። ለእናት ስደት ማለት የራስሽን ሕይወት፣ የራስሽን የደስታና የዓይንሽን ማረፊያ የሆነችውን ልጅሽን በትውልድ ምድርሽ ጥለሽ በማያውቁሽ፣ በማይራሩልሽ በባዕድ ሰዎች መካከል ሌት ተቀን ባሪያ ሆነሽ መኖር ማለት ነው። ስደት ማለት የልጅሽን ጣፋጭ ሳቅ በስልክሽ ስክሪን ሪከርድ ብቻ መስማት እንጂ ደረትሽ ላይ አጣብቀሽ ማቀፍ አለመቻል ማለት ነው። ስደት ልጅሽ ታሞ ባጠገቧ ለመገኘት ማለት ነው። በናፍቆት ሲያለቅስ እየሰማሽ ማይሎችን ተሻግረሽ ከሷ አጠገብ መሆን፣ ግንባሩን ስመሽ ማስታገስ አለመቻል ማለት ነው። ይህች ሴት ግን እንዴት ጨክና ነው ልጇን ጥላ የሄደችው? ለምን ሄደች ሊሉ ይችላሉ። ነገር ግን ይህች እናት ልጇን ጥላ ስትሄድ ከልጇ መለየት ፈልጋ የልጇን እቅፍ ጠልታ አይደለም። በተቃራኒው ልጇን ከነፍሷ አስፈልጣ ስለወደደች ነው። የገዛ ልጇን የወደፊት ከፈተና ለመጠበቅ፣ ከችግር ለመጠበቅ ስትል ብቻ ነው የራሷን ምቾት መስዋዕትነት ያደረገችው። እናት ስትሰደድ የራሷን ኑሮ አይደለም የምታስበው፣ የልጇን ነገ እንጂ። ልጄ እንዳይራብብኝ፣ ልጄ ከኩዮቹ ጋር ተምሮ ትልቅ ደረጃ እንዲደርስ፣ ልጄ በሀገሩ ላይ አንገቱን ቀና አድርጎ በደስታ እንዲኖር ብላ ታስባለች። ለዚህ ህልም ስትል ነው አንጀቷ እየቆሰለ ውስጧ እየደማ የዓይኗን እንባ በግሮሮዋ ዋጥ አድርጋ ያንን የጨለማ ስደት መንገድ የምትጀምረው። ቀኑን በስራ ብዛት ልታሳልፈው ትችላለች። ነገር ግን ሌት ሲመጣ የቤቱ ሰዎች በሰላም ሲተኙ የዚች ምስኪን ስደተኛ እናት ልብ ግን በናፍቆት ይነቃል። ክፍሏን ዘግታ አልጋዋ ላይ ስትጋደም ልጅ አሁን ምን እያደረገች ይሆን? በልታ ይሆን የተኛችው? ምን ትሆንብኝ ይሆን? ያለ እኔ ማን አስተኝቷት ይሆን እያለች በጭንቀት ትታመሳለች። ስልኳን ትከፍታለች። የልጇን ፎቶ ደጋግማ ታያለች። በስልክ መስመር የሰማችውን ያንን የመጨረሻ ድምፅ በምናቧ ታስታውሰዋለች። ልጇ እማ መቼ ነው የምትመጪው? ቶሎ ነይልኝ፣ አትቆይብኝ፣ ናፍቀሽኛል ብሎ የጠየቃትን ጥያቄ በውስጧ ደጋግማ ትሰማዋለች። በዚያ ጨለማ ክፍል ውስጥ ማንም ሳይሰማት ድምፅ ሳታወጣ ትራሷ እስኪርስ ድረስ በዝምታ ታለቅሳለች። ነገር ግን በማግስቱ ንጋት ሲጠቃ ያንን ሁሉ ህመም የሌሊት ሰቀቀን ሽሽግ አድርጋ እንደገና በጥንካሬ ትነሳለች። እንደገና ትሰራለች። እንደገና ትታገላለች። ምክንያቱም እናት አካሏ ቢደክምም በውስጧ ያለው የልጇ ንጹህ ፍቅር ፈጽሞ የማይደክም ታላቅ ኃይል ይሰጣታል። ዛሬ ይህንን የምታዩ በሰው ሀገር የምትማቅቂ ስደተኛ እናት ካለሽ አንድ ትልቅ እውነት ልንገርሽ። አንቺ ጨካኝ አይደለሽም፣ ደካማም አይደለሽም። በየቀኑ በየሰከንዱ ለልጅሽ ስትይ የምትከፊው ይሄ የህይወት መስዋዕትነት በምድር ላይ ትልቅ ስም ሊሰጠው የሚችል ታላቅ ጀግንነት ነው። አንቺ ለልጅሽ ጋሻ የሆንሽ እናት ነሽ። እና ይህን ቪዲዮ የምታዳምጥ እናትህ በስደት የምትኖር ልጅ ካለህ አንድ ነገር አስታውስ። እናትህ ካንተ ርቃ በሰው ሀገር ብትኖርም
ልቧ ግን መቼም ቢሆን ከአንተ አራቀም። ምናልባት በዛሬው ቀን አንተ የምትበላውን እንድታገኝ እዚያ በሰው ሀገር ላይ እየወረደች እየወጣች የምትሰራ አንተ ሰላም ውለህ እንድታድር ሌሊቱን ሙሉ የምትጸልይ በናፍቆት ብዛት ስምህን እየጠራች የምታለቅስ እናት አለችህ። እናትህን አክብራት፣ ውደዳት፣ ጠብቃት። ሁላችንም ይህንን እውነት ሁልጊዜ በአእምሮአችን እንያዝ። ርቀት የሰውን አካል የሰውን ሥጋ ሊለይ ይችላል። የልብን ጥልቅ ፍቅር ግን መቼም ቢሆን ሊነካው አይችልም። ስደት የምንኖርበትን ቤት ሊያረቅ ይችላል። የእናትነትን ንጹህ ልብ ግን ከልጇ መቼም ቢሆን ሊያረቀው አይችልም። ለልጆቻቸው ሲሉ ሕይወታቸውን በሰው ሀገር ለሚገብሩ ውድ እናቶች በሙሉ ትዕግስቱንና ሰላሙን ይስጣችሁ። ይህ መልእክት ለሌሎች ይደርስ ዘንድ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ጽናት ባለበት ተስፋ በፍጹም አይሞትም።